አይነት አሮጊት በህይወቴ ቆሞ ቀራ አሮጊት እድሜ ይስጠው። ይሄ ባሏ መጥቶ ባያገባት እኮ ማንም የማይነካት አሮጊት ጥንባታ እኔ ላይ አፍሽን የመክፈት መብት የለሽም። ተወጣጠረች እኮ ሀገሩን ገዛውታለች። ፋብሪካ ያላቸውም እንዳንቺ አልተወጣጠሩ። 10 ሽሮ በርበሬ ይሽልሱከብጂ እንዲህ ነው መሆን ያለባችሁ። ገንዘቡን ቢያገኙት ካንቺ የበለጠ ያስባሉ ልጆቹ። እንደው ይቅር በሉኝ የማዳም ቅመሞች። ባለፈው ሰው መስላኝ አራት ለጥፉ ስንት ነገር ያረገችላችሁ ብዬ ለሷ የተቆረቆርኩት እኮ ኔቨር። እኔ በጣም የሚገርመኝ ቲክቶክ ላይ ክፈችዋ ቃልዬ ደግሞ ሰው ስሙኒ ሳንቲና አሁን ቲክቶክ ላይ ስሙኒ ሳንቲም ይዞ መጥቶ ትንሽ ነገር ሲያገኝ የሚያፈላው ነገር እንደኛ ቢሆን ምን ሊያደርግ ነው? አማራ ሳይንት ነይ ግቢ ከከፈተልሽ እስኪ አማራ ሳይንት ነይ ግቢ። እኔ ስከፍተው ድምፁ አይሰማም ወይም ልላክልክ በውስጥ አይ ዶንት ኖ። እሺ ላኪለት። ያሁን የላኩልሽን ዳውንሎድ ያደረግነውንም የመቼ ለታውንም ከምትል ከሰከሺ በሚሰድቡኝ ግጠሚኝ። ምን አባሽ ታመጫለሽ? ከዚህ በኋላ አልኩሽ እኮ ማንም ሰው እኔ እስከዛሬ ሰው ላክብር፣ ቤተሰብ አለኝ። ምንድነው ሁሌ መጨቃጨቅ ሶሻል ሚዲያ ላይ እኔ ሰደብሽኝ ሶሻል ሚዲያ ላይ አስጣጥቅሻለሁ። እንዳንቺ ባይሆንም ምላስ አለኝ እኔ አለባት። ኔቨር ምን መሰለሽ ከኔ ጋር ችግሯ ምንድነው? ኔቨር አንቺ ያገናኛል የሆነ ሰዓት ይኸውልህ ጥሩ ትሆንና ከዛ ቅይር ብላ ወደ አሽሙር ትገባለች። ዛሬ ስሜን ስለጠራች ነው የተናገርኩት። ቤተሰብ እዩት ግቡና ላይክ አንቺ ጋር ነው ያለው አይደል ሪከርዱ የቅድሙ። ይኸውልሽ ኔቨር ስሚኝማ፣ አሁን አንቺ ትልቁ ነገር የአንቺ ጠላት እየሆነብሽ ያሉ ሰዎች ትላንት የሆነ ነገር የሰጠሻቸው ትላንት የሆነ ነገር ያደረግሽላቸው ሰዎች ከሆኑ እየጎዱሽ ያሉት አጠገብሽ ያሉ ሰዎች ከሆኑ እያነሰባቸው ይሆን እንዴ? አይደለም እያነሰ ሳይሆን ሁለት ነገር ሰተሽ ሁለት ነገር ከምታጪ ገንዘብሽንም እነሱንም ከምታጪ ምንም ነገር ሳታጪ በቃ ከሰው አለመቅረብ ነው እኮ የሚሻለው። ያኔ እንኳን ካንተ ጋር እንኳን አልተጣላውም በሷ ጉዳይ ከራካ ካንተ ጋር አዎ እኔን በሚለው ዘፈን ለቅቂያት ሞታለች ብዬ ጫንቆሽ የምትገቢበት መጥቻ አጽናንቼ በአንቺ ተረግጬ ሌባ ተባባሪ ተብዬ በቤቴ ከፍቼ አጽናንቼ ዛሬ እሷ ቀን ጠብቃ። እኔ እኮ ጉቺ የእናቴ ገዳይ አይደለችም። በቃ ተሳስታለች፣ የሆነ ነገር ተናግራለች። ለዛ ይቅርታ ካለች እተዋታለሁ። የምን ማሽቃበጥ ነው? አትገርምሽም? እናትዋ ዝም ተባለች። አሽሙሯን ዝም አልኳት። ስሜን አልጠራች እያልኩ ስሜን ስጠራ ግን ወያ ይላታለሁ። የኔቨር ደጋፊ ነኝ፣ የእንትና ደጋፊ ነኝ። ማንም ለአዳሜ ያለች አዳሜ ሲያስተላ አማርኛሽ ራሱ አጠቃቀው አዳሜ። አንቺ ነሽ አዳሜ ናት ሚ። ማነሽ? ምንድነሽ? ምን ታመጫለሽ? ካልተመቸውሽ ብሎክ ማድረግ ከዛ ሰው መሸሽ ነው። ሱቁን እኮ የራሱ አረገችው። ሲጀመር እኔ የልብስ ደንበኛ ነኝ። እንደ ደንበኛ እንኳን ክብር ይገባኛል። ትናደጅብኛለሽ፣ በቃ ትቃጠያለሽ። ንቀት አለብሽ። ማይ ግነስ ኮሽ ሲል በቃ ታላግጣለች። ያንቺንም በቅርቡ ያሳየኝ። እኔ ነካ የለውም በረካ ባይደዌ ቬሪ ሱን ዩልስ። እኔ በሐቅ ከልቤ ስለሆነ ሪስፔክቴ ወዲያው ነው ዋጋችሁን የምታገኙት። ለእናትዋ በቦቲም ላኪላት። በቃ ከላስ እሷ ትክፈትልን።
ኖ ኖ ኖ ኖ ታሜ ለአንተ ደውያለሁ፣ ለሳራ ላበሻ ደውያለሁ። አስቁሙልኝ መቼ ዕለት እንዲህ ብላኛለች ስል ጭራሽ ዛሬም ደገመችው። ሽምግልና ሰው ሲጣላ አይደለም መጀመሪያ አስቁሙ ስትባሉ ፈርቻለሁ ማለት ሳይሆን ሊሄድባት ነው፣ መልስ ልሰጥ ነው። አስቁሙልኝ ብያለሁ። እኔ የጨዋ ልጅ ነኝ። ቅድሜ አስቁሙ ብያለሁ። ለአንተም ደወልኩ፣ ለሳራም ደወልኩ። ምንም ማታረጉ ከሆነ ደግሞ ጸጥ በሉ። ጥንባሮ ጌት ያኔ እንደዛ አፏን ሲከፍቱባት እኮ ከነ ስተቷ ከጎኗ ነው የቆምኩት። ስንት ነው የተባልኩ። በሰዓቱ ስሜቴን አድርጌያለሁ። እማታቆሚ ከሆነ ደግሞ እንደዚህ ሄድብሻለሁ። አርፈሽ ልብስሽና ዱቄትሽን ሽጪ። ዱቄታ አሮጊት ደግሞ ኩያሽ አይደለሁም። እኔን የምታክል ልጅ አለሽ አስመሳይ። ድብና ልጌ አልመርጥሽም። ለምን መርጥሻለሁ? አሽሙርሽን ኢቭን ሌላ ነገር እንዳይባል ስለምወዳት እህቴ ስለሆነች እሷን እዚህ ውስጥ አላስገባች ብዬ እኔ መማርዬንና ሀቢባን ቤታን አልኩ። ያ አቃጠላት ወጥታ እከሌን ለመደገፍ እከሌን ማስጠን ደገፍኩ አልደገፍኩ ምን አደርግልሻለሁ? እከክ እኔ እግዚአብሔርን እራስ እነሉል በጣም ይቅር በሉኝ። እች ወራዳ ሲለጥፋት እንኳን ራስን ወንድሜ ተው ብለዳችን ናት። ይኸው እዚህ ያለ ራስ ደማችን ናት። ተው አትናገር። የባሏንም ፎቶ አንሱ እያልኩ ከወንድሞቼ ጋር እስከ ፋይት ድረስ ምንድን ነው ችግርሽ እያሉኝ እቺ እካካ ሁለቱንም አሁን የኔና የጉቺን ፎቶ የተለጠፈበት መቼ ዕለትም በአሽሙር ስትናገር የነበረው እንዴት እንደሚያንጠራራት ጥጋብሽ ይተነፍሳል። ማነሽ? ምንድን ነሽ? አይሰማም አይሰማም። በሌላ ስልክ እኮ ነው ማሰማት ያለባችሁ። ሌላ ስልክ የለችሁ? ኔቨር አይሰማም። እሺ በሌላ ስልክ በደንብ እንዲሰማ አድርጊው። ኔቨር የስ በሌላ ስልክ ተከፈተ። ሳሪ